አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁኝ። ጠቃሚ ይሆናል ብዬ ያሰብኩትን ነገር እና እንዲሁም ካየሁት ችግሮች ውስጥ አንዱ እኔም ስለሆንኩኝና እንዲሁም ደግሞ ይሄ ችግር የሚደርስባቸው እህቶቼ እንዲሁም ደግሞ ሳያውቁ ሊደርስባቸው የሚችለውን ነገር ሳያውቁ እዚህ ችግር ውስጥ የሚገቡ ልጆች እና ዛሬ ስለ ችግር አወራሽ እንዳትሉኝ ይጠቅማችኋል ብዬ ካሰብኩት ነው። በተለይ ኮንትራት ቤት ለምትሰሩ የመዳም ቅመሞች ማለት ነው። ይህንን ቪዲዮ የምትመለከቱ በቅንነት እስኪ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እስኪ አበረታቱኝ። የምር ሰዓትም አልሞላሁም እስካሁን ድረስና ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ግድ የለም ካላህ ታገኙ እና ሼር እያደረጋችሁ አበረታቱኝ። ያው እንግዲህ ሚንዳውን ካላህ ነው የምታገኙት። በዛም ሰብስክራይብ አድርጉልኝ። ይሄ ቪዲዮ የተመቻችሁ ማለት ነው። እንግዲህ ጠቃሚ ይሆናል ብዬ ያሰብኩትን ነው ልነግራችሁ የመጣሁት ማለት ነው። በተለይ ኮንትራት ቤት ያላችሁ ልጆች ከኮንትራት ቤት ሳትወጡ ማለት ነው ማድረግ ያለባችሁን እንዲሁም ደግሞ ማወቅ ያለባችሁን ነገር ነው የምነግራችሁ። አንደኛው እንግዲህ እሱ ምንድን ነው ጠፍቶ የሚሰሩት በጣም ምናልባት የተሻለ የሚኖሩ ወይም የተሻለ ያገኙ ይመስሏችኋል። ነገር ግን ጠፍተው የሚሰሩት አብዛኛውን በብዙ ምክንያቶች ነው። ያም ቢሆን ግን ከመጥፋት አማራጭ ሲያጡ ያው መጥፋትን አማራጭ አድርገው ስለሚያስቡ ነው የሚጠፉት። ነገር ግን ደግሞ በዚሁ ተቃራኒ ደግሞ ኮንትራት ቤት 3 ዓመት 4 ዓመት 5 ዓመት ሰርታችሁ ወይም 6 ዓመት ከዛ በላይም ከዛ በታችም ይሆናል። ግን ግዴታችሁን ስጨርሱ ከመዳም ቤት ስትወጡ ካንስሌሽን ይዛችሁ ነው ወደ ሌላ ቦታ የምትወጡ ማለት ነው። ያንንም ሰዎቹ ጋር በስምምነት ከሆነ እና የዛን ጊዜ የሚያጋጥማችሁ ችግሮች አንደኛውን ነገር ልነግራችሁ ወዳለሁ ማለት ነው። እና አንደኛው ነገር ከመዳም ቤት ኮንትራት ቤት ስትወጡ ካንስሌሽን ይዛችሁ የግዴታ ጊዜ ገደብ አላችሁ። የምታሰሩበት ኢቃማ ህጋዊ ለመሆን ሌላ ከፊል ሌላ አሰሪ ፈልጋችሁ እስከምትፈልጉ ግዴ እንትን አለ ጊዜ አለ ማለት ነው። ያም ደግሞ 28 ቀን ወይም 1 ወር ነው። በዛ ውስጥ ደግሞ ጥሩ አሰሪ ካላገኛችሁና መጥፎ ከሆኑ የገባችሁበት ቤት ምናልባትም ተጅሪባ እና ወደ ሌላ ቤት ስትገቡ ግዴታ እንግዲህ ወይ 10 ቀን ሊሆን ይችላል ወይ 20 ቀን ልሞክራችሁና ለያችሁና አሰራላችኋለሁ ፓስፖርታችሁን አምጡ ትላችኋለች። ወይም ደግሞ በዛ ተስማሙና ተጅሪባ አለ በዛ ከተስማማችሁ ከወደድኩሽ አሰራልሻለሁ ትልሻለች። አንቺ ምናልባት እሷ ወዳሽ አንቺ ላትወጃት ትችያለሽ። ያ ማለት ምንድነው መውደድ አለመውደድ አይደለም። እነሱን ግን በስራ ያኔ ምን አይነት ሴትዮ ናት? መጥፎ ናት? ደግ ናት? አዛኝ ናት? ወይስ ክፉ ናት? ወይስ ቁጭ ማታስብል እኮ አሰሪ ያለች ትንሽ ስትበሉ ለምን በላችሁ ለምን ይሄንን አደረጋችሁ እያለ በካሜራ እየተቆጣጠሩ የሚናገሩ አሰሪዎች ብዙ አሉና ያንን ተጅሪባ ላድርጋችሁ ላርግልሽ ብላ ተጅሪባ እናንተን እንትን ስትላችሁ አንቺን እዛ ቤት ውስጥ ስትገቢ የሚሰጥሽ 28 ቀን ገደብ ነው ወይም 1 ወር ነው። በዛ ገደብ ውስጥ ግን በእሷ ስሙ ካልተቀየረ ካንስሌሽኑ ጊዜ ገደቡ ሳያልቅ ማለት ነው አሰሪያችሁ የወረቀት የሰጣችሁ ቀኑ ሳያልቅ የግዴታ በእሷ ስም መዞር አለብሽ። ካልሆነ ግን አንቺ ጋር ነው የሚቆጥረው ወይም እናንተ ጋር ነው የሚቆጥረው። የቀራማ ሲቆጥር ደግሞ ነገ ጧት ሌላ ቤት እንኳን የተሻለ ቤት አግኝታችሁ ምናልባት አንደኛው ቤት አልመቻችሁ ብሎ ወደ ሌላ ቤት ቼንጅ ስታደርጉ ያቺ ሴትዮ ጋር ከተስማማችሁ ደግሞ እሰራለሁ ስትሉ ቀራማ በቀን 50 ብር ነው የሚቆጥረው። ያንንም በቀን 50 ብር ማለት ነው። አንዳንዴ 100 ይቆጥራል፣ አንድ ቀን 100 አንድ ቀን 50 ይቆጥራል። በዛን ጊዜ 50 ብር እንግዲህ ደምሩት ማለት ነው። 6 ወር 7 ወር ወይም 2 ወር 3 ወር ስንት ብር እንደሚመጣ እና ያንን ገንዘብ ቀራማ ስትገቡ መክፈል ያቅታችኋል። ስለዚህ አማራጭ ስታጡ ህገ ወጥ ትሆናላችሁ። ወይም ደግሞ ያቺ ሴትዮ የገባችሁባት ሌላኛዋ ሴትዮ አላሰራም ልትልሽ ትችላለች። እኔ አላሰራም በቃ ወይም ቀራማሽን ክፈይና እኔ አሰሪ ልሆንሽ ትልሻለች። በዛን ሰዓት እናንተ ለፍታችሁ መና ነው የምትሆኑት ማለት ነው። እና ከዚህ በፊት ከዚህ ነገሮች ግን ለመቆጠብ ወይም እዚህ አደጋ በሉት ዙሮ
እዚህ ችግር ውስጥ ሳትገቡ በፊት ከመዳም ቤት ሳትወጡ በፊት ማድረግ ያለባችሁን ነገር ነው ዛሬ ዋና ዋና ነገሮች የምነግራችሁ። አንደኛው ከመዳም ቤት ሳትወጡ ማድረግ ያለባችሁ 2 ዓመትም ሰራችሁ 3 ዓመትም ሰራችሁ 1 ዓመትም ብቻ ግን ግዴታችሁ እስካለቀ ድረስ ከመዳማችሁ ጋር የምትሆኑበት ሁኔታ ለምሳሌ ሌላ ቤት ከምትሄዱ ወይም ካንስሌሽን ይዛችሁ ሌላ ቤት እንደገና ሌላ ቤት ከማሟሸት ሌላ ችግር ሌላ ጥሩ ናት መጥፎ ናት ከመሳቀቅ እረፍትም ማድረግ አለባችሁ ማለት ነው። ጊዜ ያስፈልገናል። በተለይ እኛ አረብ ሀገር ያለን ልጆች በጣም ብዙ ዓመት የለፋናለን፣ እንዲሁም በጣም ተጎድተናል። ገባችሁ አይደል? እረፍት ጊዜ በተለይ እኛ ብዙ ጊዜ የምንታመመው በጣም ሀሳብና ጭንቀት እናበዛለን። ስራው ብቻ አይደለም የሚያደክመን፣ እኛ ሀሳብና ጭንቀት ነው። የአረብ ሀገር ሴት በጣም ጭንቀት አለባት ሲበዛ ማለት ነው። እና ያ ደግሞ ዲፕሬሽን ውስጥ ያስገባናል። እና ይሄንን ነገር ከማድረጋችሁ በፊት እዛው መዳም ቤት እያላችሁ ባህሪያችሁ ምናልባት ከመዳም ጋር ከአሰሪሽ ጋር ተሰላችተሽ ከሆነ አለመከባበር፣ በተለይ ልትወጡ አካባቢ ላይ ወይም ደግሞ እነሱ ጋር ብዙ ዓመት ስትቆዩ እነሱም ሊቀየሩ ይችላሉ ባህሪያቸው። እናንተም ደግሞ ያለማዳመጥ ችግር ወይም ደግሞ ስጠራችሁ ችላ ማለት የራሷ ጉዳይ ጀመረች ማለት ገባችሁ አይደል? ብዙ ዓመት ስትኖሩ በተለይ የመሰላቸት ነገር አለ። የዛን ሰዓት ግን ሳትወጡ በፊት እናንተ ካንስሌሽን ይዛችሁ ብትወጡ አንደኛ ነገር ዝግጁ ካልሆናችሁ እናንተ ናችሁ የምትጎዱት፣ ማንም አይጎዳም። ምክንያቱም ከወጣለሁ ካላችሁ ከዛ ከቤት ከመዳምሽ ቤት ከመውጣትሽ በፊት ካንስሌሽን አሰርሽን ከመጠየቅሽ በፊት መጀመሪያ አሰሪ የሚሆንሽ ሰው ማዘጋጀት መቻል። ያ ማለት ምንድን ነው? በጓደኛም ይሁን በቤተሰብም ብቻ ግን ስራ ፈልጉልኝ ብላችሁ ጥሩ ሰዎች ጋራ ከፊል የሚሆናችሁ ማመቻቸት። ያ ምንድን ነው? ከሴትዮዋችሁ ጋር ምንም ነገር ሳትናገሩ እናንተ እዛው ቤት ሁናችሁ መጨረስ ማለት ነው። ከዛ ካንስሌሽን በሚሰጣችሁ ሰዓት እዛ ቤት ሄዳችሁ እንድትሰሩ ማድረግ። ሌላኛው ደግሞ በራሳችሁ ህጋዊ ሁናችሁ ለመኖር ለምሳሌ ልክ ከዚህ ካሰሪያችሁ ቤት ከመውጣታችሁ በፊት እዛው ቤት እያላችሁ የተወሰነ ገንዘብ ሴቭ ማድረግ መያዝ። ወይ ለምሳሌ አይዲ ማሰሪያ ዱባይ 8,000 7,000 ኦር 9,000 ይወስዳል፣ ወይም 8,000 ወይ 6,000። ከዛ እንግዲህ እንደ ሰዎቹ ነው እንደሚያሰራ እንደ ከፊል እንደሚሆናችሁ ሰው ነው እንግዲህ የሚወስነው። ጥሩ ሰው ከሆነ ይቀንስላችኋል። ያችን ገንዘብ ይዛችሁ አጠራቅማችሁ ከመዳምሽ ጋር በስነ ስርዓት ጥሩ ሆነሽ በቃ መሮሻል፣ ደክሞሻል፣ አስጠልቶሻል፣ መውጣት ትፈልጊያለሽ፣ ግን ሴቭ ማድረግ ያለባችሁን ገንዘብ ሴቭ አድርጋችሁ ይዛችሁ ከዛ በኋላ ዝግጁ ከሆናችሁ በኋላ በራሳችሁ አይዲ ለማሰራት ዝግጁ ከሆናችሁ በኋላ ገንዘብ እጃችሁ ላይ ካለ በኋላ ካሰሪያችሁ ጋራ ካልተስማማችሁ ካንስሌሽንን ስጭኝና ልውጣ ብላችሁ በራሳችሁ ማሰራት አይዳችሁ። ምክንያቱም ኦሬዲ አስባችሁበታል፣ ተዘጋጅታችሁበታል። ነገር ግን በደንብ አዳምጡኝ። ነገር ግን በግፍፊነት ጓደኛም ሊሆን ይችላል። አንቺ ምግብ ትችያለሽ፣ አንቺ ጎበዝ ነሽ፣ አንቺ ጠንካራ ነሽ፣ ትተሻት አትወጭም እንዴ? ውጭ ብትሰሪ እኮ 2,000 ይከፈልሻል፣ 2,000 ምናምን ሊከፈል ይችላል። አዎ 2,000 ይከፈላል። ምግብ የሚችል ሰው 2,000 1,000 ምናምን ይከፈላል። ነገር ግን ውጭ ስትወጡ ብዙ ነገር እንዳለ እንዳትረሱ። እያንዳንዷ ነገር ከልብስ ጨምሮ ከምግብ ጨምሮ ከሁሉ ነገር ጨምሮ እናንተ ናችሁ የምትከፍሉት። ስትወጡ የእናታችሁ ቤት የለም ማደሪያ። አንድ ቀን ብታድሩ አንድ ቀን ከፍላችሁ ነው የምታድሩት። ስለዚህ ያንን አስባችሁ እነዚህን የነገርኳችሁን አማራጮች ከሰሪያችሁ ጋር ያለመግባባት ችግር ካለ የመፍታት በቃ ሴትዮዋም እናንተን ሁኔታዋ ሌላ ሰራተኛ ለማምጣት እየተዘጋጀች ከሆነ እናንተን በቅታችኋት የሆነ የምታሳየው አክት አለ እኮ። እነሱ እኮ አረቦች ሳይፈልጉ ሲቀሩ የሚያሳዩት ነገር አለ። በተለይ ሌላ ሰራተኛ ሊያመጡ ሲሉ ኦሬዲ ይቀየራሉ። ሙሉ ለሙሉ ነው የሚቀየሩት። እንደ አዲስ ነው የሚያደርጓችሁ ቤት ውስጥ ማለት ነው። ይሄን አምጪ፣ ለምንድነው ይሄን ማሰሪው፣ ለምን እንደዚህ አታረግም፣ ለምን እንደዚህ ሆነ፣ እንደ አዲስ ነው የሚያዟችሁና ያ ነገር ግን ከመፈጠሩ በፊት እናንተ እሷ ጋራ በጣም ፒስ ሆናችሁ ራሳችሁን ከዛ ቤት ሳትወጡ ራሳችሁን ዝግጁ ማድረግ መቻል። ገንዘብ ከሌላችሁ አንደኛ ነገርኳችሁ፣ በራሳችሁ ለማሰራት የሚሰጣችሁ ቀራማ የማሰሪያ ገደብ
ቀን አለ። ያ ቀን ካለፈ እናንተ ናችሁ፣ እናንተ ላይ ነው ቀራማ የሚቆጥረው። ከዛ ደግሞ ቀራማ ከምከፍል ማይን ሁላ ብር ዝም ብዬ ለስራ ትላላችሁ። በዚህ አጋጣሚ ህገ ወጥ ትሆናላችሁ። አይ ሴትዮዋ ደግሞ ላሰራላችሁ ስትላችሁ አሰሪዎች አይከፍሉም። አሁን የቀራማ የቆጠረባችሁ ብዙ ብር ከሆነ ሌላይቱ መዳም አከፍልላችሁም። ምክንያቱም እኔ ለምን ብዬ ነው ከፍዬላት ይሄን ሁላ ከፍዬ ትታኝ አልፈልግም ብትል ባንስማማ ትታኝ ብትሄድስ ብለው ይጠራጠራሉ። በተለይ አሁን በጣም ነቅተዋል ማለት ነው። እና ይሄ ነገር ከመፈጠሩ በፊት እነዚህን ያልኳችሁን ነገሮች ማመቻቸት መቻል ከቻላችሁ፣ ደግሞ ደክሟችሁ ከሆነ ማረፍ ፈልጋችሁ ከሆነ ስራው ደግሞ ያው ብዙ አመት ስትቆዩ አንድ ቤት ውስጥ መሰላቸት ይመጣል፣ ይደክማችኋል፣ ይገባኛል። እና በዛን ሰዓት ግን ማድረግ ያለባችሁ በሰው ግፍፊነትም ሆነ በጓደኛ ግፍፊነት አትውጭም እንዴ ነይ ውጭ፣ ካንስሌሽን ይዘሽ ውጭ፣ ከዛ ሌላ ቤት ሌላ ቤት ትሰሪያለሽ። ነገር ግን እነዚህ ችግሮች ግን እንዳለ እወቂ። አንደኛው ነገር ቶሎ ካላሰራሽ ጊዜሽ ያልፋል። ቀነ ገደብሽ የተሰጠሽ የማሰሪያ ገደብ ያልቃል። ወይ 28 ቀን ይሆናል ወይ ወር ይሆናል። ያ ቀን ሲያልቅ ሴትዮዋም ልጀርብሽ ምናምን ስትል አንቺ እዛ ውስጥ ምን ትገቢያለሽ? ቀራማ ውስጥ ትገቢያለሽ። ቀራማሽን ደግሞ ሌላ አሰሪ ደግሞ አንቺ ክፈይና እኔ ላሰራልሽ በእኔ ስም ላርግሽ፣ ግን የቀራማሽን ክፈይ ትባያለሽ። በዛን ሰዓት 3000ም ሆነ 5000ም እጅሽ ላይ ያለውን አጠራቅመሽ አይ ከምሰጥማ ሀገሬ ብልከው ይሻላል ምናሻይ ብዬን ሁላ ብር ሰጥቼ እንደገና እሷ ጋር ኮንትራት ማሰራው ታያለሽ። በዛው ምክንያት ህገ ወጥ ትሆኛለሽ። አይ በራሴ ያሰራለሁ ወደፊት ካልሽ ደግሞ ያለው እንዳለ ቀራማ አንቺ ላይ እየቆጠረ አመትም ይሁን 6 ወርም ይሁን አንቺ ላይ እየቆጠረ ያንን የቀራማ ምህረት አዋጅ ካልወጣ ያንን የቀራማ ብር ከፍለሽ በራስሽ አይዲ ታሰሪያለሽ። የቀራማውንም ከፍለሽ ለአይዲሽም ከፍለሽ ይሄን ሁላ ወጭ ታዋጫለሽ። ስለዚህ እዚህ አልሆነ ተገቢ ያልሆነ ነገሮች ከመፈጠራቸው በፊት እነሱ ጋር አሰሪያችሁ ጋር ያለ መግባባት ችግር ካለ አንደኛ ለማረፍ ከፈለግሽ፣ አሁን ለምሳሌ በጣም ደክሟችሁ ለማረፍ ከፈለጋችሁ ሀገራችሁ መሄድ 2 ዓመታችሁም ሆነ 4 ዓመትም ካለቀ ልክ ከዚህ ሀገር ስትወጡ ህጋዊ ሆናችሁ ነው የምትሄዱት። አንደኛ እነሱ ትኬት ያመጡላችኋል ሀገራችሁ ስትገቡ ማለት ነው። እና ሙዶቼ አገራችሁ ሄዳችሁ ስትመለሱ 2 ዓመት ሰርታችሁ አንደኛ አእምሯችሁ እንዳዲስ ይታደሳል ማለት ነው። ምን ማድረግ እንዳለባችሁ ገንዘብም ለቤተሰብ የምትልኩ ካላችሁ ብራችሁ ጠፍቷል ወይ አለ ወይ፣ ቤት የሰራችሁ በእውነት ቤቱ ተሰርቶ ቆሟል ወይ፣ ቤተሰቦቻችሁ አርጎ ያላችኋቸውን አርገውላችኋል ወይ፣ ባልሽም ሊሆን ይችላል አርግ ያልሽውን አርጓል ወይ። 2 ዓመት ሰርተሽ አገርሽ ገብተሽ ሁኔታውን የአየሩን ባህሪ የሰውን ባህሪ አይታችሁ ስትመጡ አንደኛ ገንዘብም ለመያዝ የተሻለ የጠፋባችሁም ነገር ካለ ደግሞ የተሻለ ትምህርት ወስዳችሁበት ትምህርት አግኝታችሁበት እንዲሁም ደግሞ የጀመራችሁትም ነገር ካለ ደግሞ መታችሁ ለመጨረስ ምን ማስተካከል እንዳለባችሁ በሂደት አዲስ ሀሳብ አዲስ የታደሰ አእምሮ ይዛችሁ ወደ ስራችሁ ጠንክራችሁ ትንሽ ረፍት አድርጋችሁ ስትመለሱ የተሻለ ይሆናል ብዬ አስባለሁ። እና ነገር ግን እዚሁ ብዙ አመት እየሰራን ብዙ አመት አገር ምንም ሳንገባ ምንም ነገር ሳናቅ ብሩ የጠፋው ጠፍቷል ወይ ያለው አለ ወይ ሳናቅ ብዙ ነገሮች እናጣለን። እና እናምላችሁ መጀመሪያ እንግዲህ ይሄን የምታረጉ ብዬ መርጣለሁ ከነገርኳችሁ ውስጥ። እናም ደግሞ ኮንትራት ቤት ያላችሁ ልጆች እንግዲህ የዛሬው ሐሳቤ ከመውጣታችሁ በፊት እነዚህን አማራጮች አድርጋችሁ መውሰድ መቻል አለባችሁ። የነገርኳችሁን ቪዲዮ መጀመሪያ ላይ ያልኳቸውን በሙሉ በደንብ ተመልክታችሁ በደንብ አዳምጣችሁ እንዲሁም ሼር እያደረጋችሁ ለመዳም ቅመሞች መዳም ቤት ሆነው ኮንትራት ቤት ሆነው ሊወጡ ያሰቡ ልትወጡ ያሰባችሁ ካላችሁ በተለይ ካንስሌሽን ይዘን እንወጣለን ሌላ ቤት እንገባለን ብላችሁ ያሰባችሁ አገር ከምንሄድ ወደ ሌላ መዳም ቤት እንቀይራለን ብላችሁ ያሰባችሁ እንዲሁም ካሰሪያችሁ ጋር ተሰላችታችሁ በምክንያት ልትወጡ ያሰባችሁ ነገር ግን መጀመሪያ ከመውጣታችሁና ካሰሪያችሁ ጋር ማድረግ ያለባችሁን ነገሮች የራሳችሁን ነገር ምን ማድረግና ማመቻቸት እንዳለባችሁ እንግዲህ ቀደም ሲል ቪዲዮ ላይ ተናግሬዋለሁኝ ማለት ነው። የዛሬው ሐሳቤም ቪዲዮም የመጣውበት አንደኛው ነገር ይሄን ነው ለማስተላለፍ ነው። ይጠቅማችኋል ብዬ ካሰብኩትም አንጻር ነው ካየሁትም አንጻር ነው። ውጭ ላይ መውጣት እንዲሁ እንደምታስቡት አይደለም። በተለይ ኮንትራት ቤት
ያለ ሰው የሚያስበው ውጭ በቃ ብዙ ብር እንዳለ ብዙ ነገር እና ኮንትራት ቤት ያለ ሰው ብዙዎቹ የምናስበው ውጩ በጣም ጥሩ በቃ ብዙ ለውጥ የምንይዝ ገንዘብ የምንይዝ የተሻለ ቦታ ምናምን እንደዛ ብለን ነው የምናስበው። ነገር ግን በተቃራኒው ነው። ውጭ ስትወጡ ውጭ እንደተባለው ሁላ ሁሉም ወጭ ነው። እኔ ልንገራችሁ ሁሉም ነገር ወጭ ነው። ስለዚህ ይሁን ያም ሆኖ ግን የእናንተን ህይወት አስተካክላችሁ በራሳችሁ አይዲ በእጃችሁ ህጋዊ ሆናችሁ በማንም ሳይሆን በራሳችሁ ኃላፊነት ወስዳችሁ በራሳችሁ ገንዘባችሁን ሴቭ አድርጋችሁ ከኮንትራት ቤት ሳትወጡ ነገሮችን ካመቻቻችሁ አንደኛ ነገር ይቀላችኋል ሁሉም ነገር እና ይሄን ነው የምላችሁ። የዛሬው ቪዲዮ ይሄንን ይመስላል። ሼር፣ ሰብስክራይብ ቻናሌን እያረጋችሁ አበረታቱን። እንዲሁም ቪዲዮ የተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። እንግዲህ አበረታቱን። ሌላ የምትጠይቁ ጥያቄ ካለ ኮመንት ላይ አስቀምጡልኝ፣ እመልሳለሁ ማለት ነው። የዛሬው ቪዲዮ ይሄንን በሚመስል አብቅቷል። ለሚቀጥለው እንግዲህ በሰላም ላይ ያገናኘን። ሁላችሁንም ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።